አዶናይ አሁን በአዶናይ ልክ ቅን ሰው አለ? ዛሬ ለኢትዮጵያ አይሾ ስፒድ የከፈለለት ደምን ይሰጣል። እድሜ ልክን መዘንጋት የለብህ። 4 ሚሊዮን ፎሎወር ያለው እኮ አይመስልም። እንደዛ እየተገፋ እየተገፈተረ በርታ በርታ ምናምን እያስተረጎም አይሆን 10 ሺህ ፎሎወር ያለው ራሱ አይመስልም። የሚገርም ልጅ ነው እና የእሱን ቅንነት ነው ያየሁበት ከአይሾ ስፒድ መምጣት። ሌላው የነ ጥሩነሽ ዲባባ መቅለል ነው። እንግሊዘኛ መናገር ሁላ አቃታችሁ፣ ራሳችሁን መግለጽ ሁላ አቃታችሁ። ምንድን ነው ባትመጡስ? ደግሞ አላቃቸውም አላለም አይሾ ስፒድ። እንዴት እንዳናደደኝ ለእነሱ ተናደድኩ። ደግሞ እነሱ በቃ አንድ ላይ ሆነው ሲረባረቡ ከእሱ ጋር ቪዲዮ ፎቶ ለመነሳት እሱ ነበር እናንተ ጋር መምጣት የነበረበት። ቀላችሁ አቀለላችሁ። ወይ በስነ ስርዓት እንግሊዘኛ አታወሩ። ትኮለታት 10 ዓመት 15 ዓመት ውጭ ሮጣችሁ የሚገርሙ ሰዎች ናቸው። ለማንኛውም የአዶናይ ቅንነት ነው እኔ ከሁሉም ነገር የሳበኝ። ይመቻችሁ።